ሁኔታው እያለ እግዚአብሔርን ማክበር ይህ ነው የገባኝ፣ ዝም ብሎ መዘመር። ሁኔታው እያለ እግዚአብሔርን ማክበር ሸለቆ ውሃ ይሞላል። ታውያለ እግዚአብሔርን ማክበር ይሄ ነው የገባኝ፣ ዝም ብሎ መዘመር። ሁኔታው እያለ እግዚአብሔርን ማክበር። ሃሌሉያ! ኢየሱስ ጌታ ነው ወገኖቼ። ጌታ ስሙ ይባረክ። ከእግዚአብሔር ቃል አንድ ስፍራ አንብቤ ልወጣ ነው የገባሁት። እስቲ እንጸልይ። እግዚአብሔር ሆይ እናመሰግንሃለን ስለዚች ቀን፣ ስለዚች ሰዓት፣ ስለዚች ጊዜ። ጌታ እግዚአብሔር ስም እየተባረከ ይሁን። ቅዱሱ እግዚአብሔር ስለረዳህን ከአንተ የተነሳ ጌታ ሆይ በፊት እግዚአብሔር ሆይ ደግመን ደግሞ እንድንመጣ ስለረዳህን ይህ ያንተ ፈቃድ ስለሆነ በኢየሱስ ስም እናከብረሃለን። አሁንም አንተ ከኛ ጋር ሁን። መንፈስ ቅዱስ እርዳን። ቃልህን ደግሞ ለልባችን ተናገረን። ቃሉንም ላከ ፈወሳቸው ይላልና ቃል ፈውስ የሆነው ቃል ጌታ እግዚአብሔር ወደ ህይወታችን ይግባ። ጌታ እግዚአብሔር አንተ እርዳን። እግዚአብሔር ሆይ ማስተዋል፣ እግዚአብሔር ሆይ በቃል ውስጥ መኖርን አብዛልን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ወገኖቼ ከእግዚአብሔር ቃል ዛሬ ማንበብ የፈለግኩት መዝሙረ ዳዊት 124 ነው። 124ን መዝሙረ ዳዊት። እግዚአብሔር ስም ብሩክ ይሁን። በጌታ በኢየሱስ ስም አነበዋለሁ። እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን ላይ በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰመጠን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ሃሌሉያ! ነፍሳችንን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው ይላል። ሃሌሉያ! ጌታ ስሙ ይባረክ። ደግሜ አነበዋለሁ። በናዝሬቱ በኢየሱስ ስም እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይላል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸውን በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በዚያን ጊዜ ውሃ ባሰጠመን ነበረ፣ በነፍሳችንም ላይ ፈሳሽ ባለፈ ነበረ። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበረ። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ሃሌሉያ! ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች ይላል። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ስንቶቻችን ከአሳዳጆቻችን እግዚአብሔር አስመልጦናል። ስንቶቻችን ከክፉ ከሚከተለን ኮቴያችንን ተከትሎ ከሚሄድ ከክፋት ኃይል እግዚአብሔር ስንቶቻችንን አስመልጦናል። ጌታ ስሙ ይባረክ። እግዚአብሔር ይችላል። ሰው የሚያስበው ሌላ ነው። እግዚአብሔር ግን ልብና ኩላሊትን የሚመረምር አምላክ ከችግረኞች ጋር ይቆማል። የእግዚአብሔር ስም ብሩክ ይሁን። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰበረ፣ እኛም አመለጥን።
በቀን ውሎ ስንት አይነት ወጥመድ አለ። እኛ የማናስበው፣ እኛ የማናየው፣ እኛ የማንገምተው፣ በማናስበው መንገድ የሚከተለን ስንት ነገር አለ። ጌታ ባይኖረን ኖሮ ወገኖቼ አንዲት ቀን እንኳ እጅግ በጣም ከባድ ናት። ጌታ ግን ትልቅ አምላክ ነው። የጠበቀን አምላክ፣ የጋረደን አምላክ፣ በዙሪያችን የሰዓት ቅጥር የሆነ አምላክ፣ ጠላት አይኑ እያየ ክፉ እየተመለከተ እያሻገረ እዚህ ያደረሰን አምላክ ስሙ የተባረከ ይሁን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ዘንድ ነው። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው ይላል። ወገኖቼ ሰዎች የራሳቸው የሆነ ረድኤት አርገው የሚያዩት ነገር ይኖራል። ማለት እውቀታቸውን፣ ጥበባቸውን ወይንም በዙሪያቸው ያሉትን ሀያላን ወይ በጣም ጎበዝ ነን የሚሉትን ወይንም ደግሞ ኦቶሪቲ ብዙ ነገር እና የራሳቸው በቃ ከጎናቸው እንዳለ አድርገው ይገምታሉ። ወይንም ደግሞ በእነሱ ይመካሉ። በእነሱ ደግሞ ለማሸነፍ በብዙ መንገድ ይጥራሉ። ሴታፕ ያደርጋሉ ብዙ ነገር። የኛ አምላክ ግን ሴታፕ ከተደረገውም ከተነጣጠረውም ክፉ ነገር ከተደረገበት ነገር ሁሉ ከታሰበና ከተሞከረበት ነገር ሁሉ እጆቹ ያስመልጣሉ፣ ክንዱ ያስመልጣል። ወገኖቼ የሚመካ ቢኖር በእግዚአብሔር ይመካ ይላል አይደል ቃሉ። ትምክታችን እግዚአብሔር ይሁን። ትምክታችን እግዚአብሔር ከሆነ የተመካንበት አምላክ በቃ አይተወንም ወገኖች፣ አይጥለንም። ምክንያቱም አልጥልህም አልተውህም ብሎ ለያዕቆብ የተስፋ ቃል የገባ አምላክ ለእኔና ለእናንተም ያ ተስፋ ቃል ይሰራል ዛሬ። ምክንያቱም ቀላል ተስፋ ቃል አይደለም ያለን። እግዚአብሔርን እንታመነው። ሁኔታ እየከፋ ሲመጣ፣ ሁኔታ እየተጫነ ሲመጣ፣ ሁኔታ በቃ ለነሱ አሸናፊነትን እንደሚሰጥ መስሎ ሲመጣ ይበልጥ ከእግዚአብሔር ጋር መጣበቅ አለብን። ይበልጥ ከእግዚአብሔር ጋር መቀራረብ አለብን። ይበልጥ ወደ እግዚአብሔር ቀርበን በእግዚአብሔር ፊት እያነባን ጌታ ሆይ አንተ ትበቃኛለህ፣ ለእኔ ዋሴ ጠበቃዬ አንተ ነህ ብለን እሱን እንማጸነው። ምክንያቱም እግዚአብሔር ይችላል። እንኳንስና ከተወረወረ እግዚአብሔር ከብዙ ነገር ያድናል። ስለዚህ ወገኖቼ እግዚአብሔርን እንታመነው። ምክንያቱም ይሄ መጨረሻው ላይ ያለው ቁጥር 8 ላይ ያለው ቃል እጅግ በጣም የሚገርም ቃል ነው እና ወጥመድ ተሰበረ ይላል። ወጥመድ ማለት እኮ ሊይዝህ የተዘጋጀም እንደ መረብ የተዘጋጀ ማለት ነው። አሳን ለማጥመድ መረብ ያስፈልጋል አይደል? እንደዛ ማለት ነው። እንደዛ ሰዎች አይምሯቸውን ተጠቅመው የሚያዘጋጁት ወጥመድ አለ። ጌታ ግን ከዛም ወጥመድ ያስመልጣል። ከዛም ወጥመድ እግዚአብሔር ያስመልጣል። እኔ አምናለሁ አምላኬን። ወገኖቼ ብዙ ነገር አለ፣ ብዙ ሴታፕ በህይወቴ፣ ብዙ ነገር ሰዎች በህይወቴ ላይ ሴታፕ ያደረጉት ነገር እግዚአብሔር እያሻገረን ያመጣኝ ዛሬም አለ ያ ሁኔታ። ጌታ ግን ያሻገረኛል። አሁንም አምነዋለሁ። ምክንያቱም እነኛ በሰረገላ እነኛ በፈረስ ይታመናሉ፣ እኛ ግን በእግዚአብሔር በአምላካችን ስም ከፍ ከፍ እንላለን ይላል የእግዚአብሔር ቃል። ምክንያቱም እነኛ በሰረገላና በራሳቸው ኃይል ነው የሚታመኑት። እኛ ደግሞ የምንታመነው አምላክ አለን፣ የማይጥል አምላክ። ድንገት እንኳን እንደው ነገሮች እንኳን እንደው በእነሱ እጅ ላይ እንኳን ቢጥሉን በጽድቅ የሚፈርድ አምላክ አለን። በቃ አንድ ቀን በጽድቅ እግዚአብሔር ይፈርዳል፣ በእውነት እግዚአብሔር ይፈርዳል። ስለዚህ እኔ ማምነው አምላክ በቃ ከብዙ ከሞት ጉድጓድ ያስመለጠኝ አምላክ ስላለኝ ከብዙ ሞቶች ነው ያመለጥኩት። እጅግ ከብዙ ሞት አምልጬ የመጣው ሴት ነኝ። ስለዚህ በምንም አልፈራም። ምክንያቱም ያስመለጠኝ አምላክ እሱ ያኖረኛል። ምክንያቱም ብዙ ቀስት ተገትሮብኝ፣ ብዙ ነገር በእኔ ህይወት ላይ ተጠምዶ፣ በእኔ ህይወት ላይ ብዙ ነገር ሙከራ ተደርጎ እስከ ዛሬ እያኖረኝ ነው ያለው አምላኬ። ምክንያቱም ንጹህ ልብ ይኑረን።
ንጹህ ልብ ካለን ከእግዚአብሔር ጋር ከተስማማን እግዚአብሔር የሚወደውን ነገር ካደረግን ለእግዚአብሔር ነገር ሆነን ከተገፋን እግዚአብሔር ራሱ ስለኛ ይዋጋል። እግዚአብሔር ስለኛ ይነሳል፣ ከዙፋኑ ይነሳል። ምክንያቱም ጌታ የታመነ አምላክ ነው። ዝም አይልም። ልጆቹ ሲጎዱ ዝም ብሎ አይመለከትም። ልጆቼን የነካ የዓይኔን ብሌን የነካ ነው ይላል አይደል? ቃሉ እኮ ይላል። ስለዚህ እግዚአብሔር እንደ ቃሉ የታመነ አምላክ ነው። እኛ የምንመካበት ነገር የለንም። ትምክህታችን ጌታ ኢየሱስ ብቻ ነው። ስለዚህ በአንዳች ነገር አንፈራም። እግዚአብሔር ትልቅ አምላክ ነው። እስከ ሞትም ድረስ የታመን ሆነን እንቆማለን። የእግዚአብሔር ነገር ላይ ሲመጣ ማለት ነው። በጌታ ጉዳይ የመጣ እስከ ሞት ድረስ ታምነን እንቆማለን። ወደ ኋላና ወደፊት አንልም። ምክንያቱም ሰዎች ምክንያቶችን ፈልገው ከምክንያቶች ጋር አገናኝተው ጥላቻውን ወይ ክፋቱን የእግዚአብሔር ነገር ጋር አድርገው አያቀርቡትም። በተለየ ነገር ነው የሚመጡት። ወጥመድ ያዘጋጃሉ። ልክ እዚህ ስፍራ ላይ እንዳለው ወጥመድ ያዘጋጃሉ። ወጥመድ ተሰበረ፣ እኛም አመለጥን። እነሱ ያዘጋጁትን ወጥመድ እግዚአብሔር ያስመልጠናል። ወገኖቼ ተባረኩልኝ። በጸሎታችሁ አስቡኝ። በጣም ጸልዩልኝ። እጅግ በጣም ጸሎት ያስፈልገኛል። ጸልዩልኝ። ከጎኔ ቁሙ በጸሎት። ስለምንም ማውራት አልፈልግም። በዚህ በሚዲያ ላይ ስለምንም የሚሆነውን ነገር ሁሉ ማውራት አልፈልግም። ሚዲያ ላይ የሚሆነውን እግዚአብሔር ከላይ ከሰማይ የሚያይ አምላክ ስላለ ጻድቅ ፈራጅ አምላክ አንድ ቀን በጽድቅ እንደሚፈርድ አምናለሁ። ስለዚህ እግዚአብሔርን ጠብቀዋለሁ። ልክም በቆም እንዳለው ዝም ብዬ በመጠበቂያዬ ላይ እግዚአብሔርን ልጠብቅ ወስኛለሁ። ስለዚህ እግዚአብሔር ታላቅ አምላክ ነው። ኃያል ነን በሚሉት ላይ ኃያል ሆኖ የሚመጣ አምላክ አለኝ። እኔ አውቀዋለሁ። ምክንያቱም በብዙ አይቼዋለሁ። በብዙ አለማምዶኛል። በብዙ አስተምሮኛል። በብዙ ነገር አሳልፎኛል። ይህን ሁሉ ሲያሳልፈኝ እምነቴን እየጨመረ እንጂ እየቀነሰ አይሄድም። ምክንያቱም እግዚአብሔር ያሻገረን አምላክ፣ ሸለቋችንን የሞላ አምላክ፣ እንዳንወድቅ እጆቻችንን ይዞ በክፉ ቀን የመራን አምላክ ዛሬም የታመነ አምላክ ነው። ስሙ የተባረከ ይሁን። ጸልዬ እወጣለሁ ወገኖቼ። ብዙ ነገር ውስጥ አልገባም። ጌታ ሆይ እናመሰግንሃለን፣ እናከብረሃለን፣ እንባርካሃለን። ስምህን ከፍ ከፍ እናደርገዋለን። ትልቅ አምላክ ነህ አንተ። እግዚአብሔር ሆይ አንተ ታማኝ አምላክ ነህ። አንተን ታምናለችና አንተን ታምና ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ተብሎ እንደተጻፈ ሰላማችን በአንተ እንደሚጠበቅ እናምናለን። አንተ የሰላማችን አምላክ እንደሆንክ እናውቃለን። ስለዚህ ጌታ እግዚአብሔር አንተን እንደገፋለን። አሁንም አንተ ትችላለህ። በጌታ በኢየሱስ ስም በሕይወት ዘመናችን ሁሉ ከአንተ ፍቃድ ውጭ የሆነ ነገር በእኛ ሕይወት ላይ አንዳች እንዳይከናወን በኢየሱስ ስም ጸለይን። በናዝሬቱ በኢየሱስ ስም እግዚአብሔር ሆይ ወደ ፈቃድህ የሚገፋን ነገር፣ ወደ አንተ እጅ ላይ የሚገፋን ነገር፣ ወደ እግዚአብሔር ሆይ ወደ አየህልን የሚገፋን ነገር ችግርም መከራም ቢሆን ጌታ እግዚአብሔር ከአንተ ጋር ሊያገናኘን ነው እንጂ ከአንተ ጋር ሊያስጠጋን እንጂ ለክፉ እንዳልሆነ እናውቃለን። ጌታ እግዚአብሔር እናመሰግንሃለን። እግዚአብሔር ሆይ ለእናንተ የማስባትን ሀሳብን ያውቃለሁ ብለሃል። በእውነት አንተ የምታስብልንን ታውቃለህ። ስለዚህ ጌታ እግዚአብሔር አባ ጠብቀን። እግዚአብሔር ሆይ አንተ በዙሪያችን የሰዓት ቅጥር ሁን። ሌሊታችንን ለአንተ ሰጠን። በዙሪያችን የሰዓት ቅጥር ሁን። ከሚታይ ከማይታይ የጠላት ኃይል ፍላጻ፣ የአጋንንት እቅድና ፕላን በጌታ በኢየሱስ ስም በደም ሸፍነን። ቤታችን በደም የተሸፈነ ይሁን። እንቅልፋችን የጣፈጠ ይሁን። ከጎን ጎን ሳንገላበጥ፣ ሳንጨነቅ፣ ሳንታወክ በሰላም ተኝተን እንድንነቃ በማለዳ እግዚአብሔር ሆይ እርዳን። የአንተ እጅ ከኛ ጋር ትሁን። በዙሪያችን ላይ አንተ የሰዓት ቅጥር ሁን። ስለ ሁሉ እናመሰግንሃለን። በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ተባረኩልኝ ወገኖቼ። ለራሴ ብቻ የጸለይኩ ነው የሚመስለው። ዘመናችሁ ይባረክ። እንግዲህ ሼር ማድረግ እንዳትረሱ።